ቪዲዮአችሁ ፕሮፌሽናል እንዲመስል ከሚያደርጉት ነገር ውስጥ አንዱ ቴክስት አኒሜሽን ነው ማለት ነው። ዛሬ በከፕከት ውስጥ እንዴት አድርገን ቴክስት አኒሜሽን እንደምናስገባ እናያለን ማለት ነው። ማስተር ክላስ ክፍል 3 ነው ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር እንዲሁም ላይክ ማድረግ እንዳይረሳ። አሁን ቀጥታ ወደ ቪዲዮ። ከፕከት አፕሊኬሽን ከገባን በኋላ ምንድነው የምናደርገው? ቴክስት የሚለውን እንነካለን ማለት ነው። ታች ጋር ቪዲዮአችንን አድርገን ካስገባን በኋላ እኛ ጽሁፍ የምናስገባት የፈለግነው ላይ ቴክስት የሚለውን አንዴ እንነካለን ማለት ነው። ቴክስት የሚለውን አንድ ከነካን በኋላ እዚች ጋር አድ ቴክስት የሚል ይመጣልናል ማለት ነው። እሷን አንድ ጊዜ እንጫነዋለን ማለት ነው። እሷን አንድ ጊዜ ከተጫን በኋላ ቀጥታ ያመጣልናል ማለት ነው። እዚህ ጋር ፎንት አለ፣ ስታይል አለ፣ ኢፌክት አለ፣ አኒሜሽን አለ ማለት ነው። እነዚህን እያንዳንዳቸውን እናያለን ማለት ነው። በመጀመሪያ ደረጃ እኛ ጽሁፍ እንጽፍ የፈለግነውን እዚች ጋር እናስገባለን ማለት ነው። ለምሳሌ እኔ በአማርኛ ጄማል ኤዲተር ብዬ አስገባለሁ ማለት ነው። ኤዲተር ብዬ ካስገባው በኋላ ምንድነው የማደርገው? ከጎን ፎንት አለ። እኔ የፈለግኩትን አይነት ፎንት መርጬ ማስገባት እችላለሁ ማለት ነው። ለምሳሌ ፎንት የምትለውን አንድ ጊዜ ነካለሁ ማለት ነው። እሷን አንድ ጊዜ ስነካ እንደምታዩት ከታች ያመጣልናል ማለት ነው። ብዙ አይነት የራሱ የከፕከት ፎንቶች አሉ ማለት ነው። እንደምታዩቸው እነዚህ ፎንቶች አሉ ማለት ነው። ስለዚህ እኔ የራሳችሁን ፎንት ለማድረግ ከፈለጋችሁ ምንድነው የምታደርጉት? እንደዚህ ወደ ጎን ካደረጋችሁ በኋላ መጨረሻ ጋር ማይ ፎንት የሚል አለ ማለት ነው። እሱን አንድ ጊዜ ትጫኑና አድ ብላችሁ የራሳችሁን ፎንት ማምጣት ትችላላችሁ ማለት ነው። እዚህ ጋር ማይ ፎንት የሚል አለ ማለት ነው። እሱ ጋር ተጭናችሁ ፋይላችሁ ጋር የራሳችሁን ፎንት ማምጣት ትችላላችሁ ማለት ነው። ስለዚህ እኔ ለጊዜው እንተውና በዚህ መልኩ እናንተ ማምጣት ትችላላችሁ ማለት ነው። ስታይል አለ እዚህ ጋር ከጎን ስታይል አለ። እናንተ የፈለጋችሁትን ስታይል ማምረጥ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር በቀይ ማድረግ ከፈለጋችሁ እዚህ ጋር አለ። ፈለጋችሁትን እንደምታዩት እነዚህን ፈለጋችሁትን ነክታችሁ እናንተ ማድረግ ትችላላችሁ ማለት ነው። የራሳችሁን ከፈለጋችሁ በዚህ አይነት ማድረግ ትችላላችሁ ማለት ነው። እናንተ የሚመቻችሁን መምረጥ ትችላላችሁ ማለት ነው ከታች። ስለዚህ በእነዚህ የምንጠቀምባቸው የተለያዩ ስታይሎች ናቸው ማለት ነው። ከኛ ከቪዲዮአችን ጋር ሊሄድ የሚችለውን መርጠን ማድረግ እንችላለን ማለት ነው። ሌላው ኢፌክት ነው ማለት ነው። ኢፌክት እነዚህ ናቸው። እነዚህንም እናንተ መርጣችሁ ማድረግ ትችላላችሁ ማለት ነው። ለእናንተ ተስማሚ ነው ያላችሁትን መርጣችሁ እዚህ ጋር አውርዳችሁ ማድረግ ትችላላችሁ ማለት ነው። እናንተ ይሄው እንደምታዩት እዚህ ጋር አረገልኝ ማለት ነው። ይሄንን ቀየረልኝ ማለት ነው። ይሄንን ስነካው አሁንም ይሄንን ስነካው ወደ ጥቁር ቀየረልኝ ማለት ነው። እዚህ ጋር ደግሞ ወደ አረንጓዴ፣ እዚህ ጋር አሁን ስነካው ወደ ጥቁር ቀየረልኝ ማለት ነው። ስለዚህ እናንተ የምትፈልጉትን ደስ ያላችሁን ኢፌክት መጠቀም ትችላላችሁ ማለት ነው። እዚህ ጋር አኒሜሽን አለ። አኒሜሽን ማለት ደግሞ እዚህ ጋር ያመጣልናል ማለት ነው። ይሄ ምንድነው? ኢን አለ፣ አውት አለ፣ ሉፕ አለ። ስለዚህ ኢን ማለት ምንድነው? መጀመሪያ ጽሁፉ ሲገባ በምን አይነት ስታይል ይግባ የሚለው ነው ማለት ነው። ይሄንን የሚያሳይም ማለት ነው። ሁለተኛ አውት የሚለው ደግሞ መጨረሻ ሲወጣ ማለት ነው። ጽሁፉ የሚያልቅበት ሰዓት ሲደርስ በምን አይነት ስታይል ይውጣ የሚለው ነው ማለት ነው። ስለዚህ ሉፕ የሚለው ደግሞ ይሄንን ደግሞ ስንነካው የሁለቱንም አጣምሮ ኢንና አውትን አጣምሮ የያዘ ነው ማለት ነው ሉፕ ማለት። ስለዚህ በዚህ መልኩ እናንተ መጠቀም ትችላላችሁ ማለት ነው። ለምሳሌ እዚሁ ጋር ስታይላችንን መርጠናል። እንዲመጣ እናድርገው። ኢን ሲገባ ኢን እኔ ልምረጥና እዚህ ጋር ላሳያችሁ። የመጀመሪያውን በነካው ላውርደውና ይሄንን መልከቱ ይሄዝህን ነው ላይ ጋር የሚያሳየኝ ማለት ነው። ይዝህን ኢን ማለት ነው ሲገባ አገባቡን እንደዚህ አድርጎ ነው የሚያሳየኝ ማለት ነው። አውት ሚለውን አንድ ላሳያችሁ ወጣ ማለት ነው። በቃ በዚህ አይነት መልኩ ይወጣል ማለት ነው። ተመልከቱት።
ይሄ እንደ ምሳሌ ነው ማለት ነው። እናንተ ግን የፈለጋችሁትን መርጣችሁ ከታች ማውጣት ትችላላችሁ ማለት ነው። ስለዚህ የዛሬው ማስተር ክላስ ክፍል 3 ይህን ይመስል ነበር ማለት ነው። ከወደዳችሁት ሰብስክራይብ፣ ሼር እንዲሁም ላይክ ማድረግ እንዳይረሳ። በሚቀጥለው ክፍል እስከምንገናኝ ድረስ በያላችሁበት ሰላም ሁኑ።